በእናታቸው ተጥለው በመኪና ጎማ የተንፏቀቁት ሕፃን ዛሬ ትልቅ አባት ሆነዋል። ገና የ7 ዓመት ሕፃን ሳሉ እናትና ወንድሞቻቸው አካለ ስንኩልነታቸውን ተጸየፉት። እሱ ያለበት ክፍል ይሸታል ብለው ወጥተው እንዲጣሉ ፈረዱባቸው። ግን ተስፋ አልቆረጡም። ለ20 ዓመታት በኩክ የለሽ ገዳም እግዚአብሔር አባት ድንግል ማርያም እናት ሆነው አሳደጓቸው። በእጆቻቸው ነጠላ ጫማ አድርገው በመቀመጫቸው የተቆረጠ የመኪና ጎማ አስረው በመሬት ላይ እየተንፏቀቁ አደጉ። በኋላ ግን ፈጣሪ ተአምሩን አሳያቸው፣ ፈወሳቸው፣ ቆመው እንዲሄዱም አደረጋቸው። አንድ ቀን በአውደ ምሕረት ላይ ሲያስተምሩ ያቺ የጣለቻቸው እናታቸው መጣች። ፊታቸውን እያየች ይህን ፊት የታውቀዋለሁ፣ የት ነው ማቅህ አለቻቸው። አልጠሏትም። በወቅቱ እሳቸው የቤተ ክርስቲያን አባት ነበሩና እንደ አባት በመስቀላቸው ባረኳት። እግዚአብሔር ኃጢአትሽን ይቅር ይበልሽ ያብስልሽ ብለው ሸኟት። እሷም አሜን ይፍቱኝ ብላ መስቀሉን ተሳለመች። ፍቅርን ከክርስቶስ ትሕትናን ከማርያም የተማሩት እኚህ አባት ዛሬ በ31 ዓመታቸው የሰሚነሽ ኪዳነ ምሕረት ዋና አስተዳዳሪ ሆነው እያገለገሉ ይገኛሉ። ይህን ድቅድቅ ጨለማን ያሸነፈው እውነተኛ ታሪክ ለብዙዎች ተስፋ እንዲሆን ሼር ማድረጉን አትርሱ።